ይም ረሂመሁላሁ ተዓላ መን ለም የተዐደብ መዐላህ አላህ ጋር አደብ የሚያደርግ ፈውቀል አርዲ በምድር ላይ ያለ አደበሁላህ አላህ ሱብሓነሁ ወተዓላ አደብ ያስይዘዋል ተሕተል አርድ ምድር ላይ ሲገባ አሉ። ስለዚህ በምንችለው አቅም አላህ ሱብሓነሁ ወተዓላ ሐራም ካደረጋቸው ነገራቶች ልንርቅ፣ ሐላል ካደረጋቸው ነገራቶች ደግሞ ልንተገብር ይገባን በምንችለው አቅም ማለት ነው። ስለዚህ አደብ እናድርግ። አላህ ሱብሓነሁ ወተዓላ ጋር አደብ ከያዝን ሁሉ ነገራችን የተስተካከለና ያማረ ይሆናል። ዱንያ አኺራችን የተስተካከለና ያማረ ይሆናል። ቀብር ውስጥ ገብተን ወይኔ ከማለታችን በፊት ምድር ላይ ያለን በተሰጠን እድል እንጠቀምበትና ወደ አላህ ሱብሓነሁ ወተዓላ ተመልሰን ተውበት አድርገን ብንሞት ይሻላልና አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። አላህ ይህፈዘኩም። ወሰላሙ አለይኩም። ኢኽላስ ኑሮን ስራዎቻችንን ለአላህ አድርገን ሱናዎች ላይ ጥንክር ማለታችን ምን ያምር ስራ ነው በረቢ። በጣም ደስ የሚልና ጀነትን የሚያስገባን ነገር ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም አንድ ቀን ሰሃቦች በተሰበሰቡበት መጡና ጥያቄ ይጠይቃሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዳሉ መን አስበሐ ሚንኩም ልየውመ ሷኢመን ዛሬ ጾመኛ ሆኖ ማን አነጋ ብሎ ይጠይቋቸዋል። ቃለ አቡበከር አነ አለ እኔ ብሎ መለሰ። ቃለ ፈመን ተቢዐ ሚንኩም አልየውመ ጀናዛ ጀናዛን ዛሬ የተከተለ ማን ነው ብሎ ድጋሚ ይጠይቃሉ የአላህ መልእክተኛ። ቃለ አቡበከር አነ አሁንም እኔ ብሎ መለሰ አቡበከር። ቃል ፈመን ጣዕመ ሚንኩም ልየውመ ምስኪነን ዛሬ ምስኪንን የመገበ ማን ነው ብሎ ጠየቁ አሁንም የአላህ መልእክተኛ። ቃለ አቡበከር አሁንም አቡበከር እኔ ብሎ መለሰ እኔ ብሎ መለሰ። ቃለ የአላህ መልእክተኛም ድጋሚ ጠየቁ ፈመን ዓደ ሚንኩም ልየውመ መሪድን ዛሬ ማን ነው ምስኪንን ወይም ደግሞ ምንድነው መሪድን በሽተኛን የጠየቀው ማን ነው ብሎ አሁንም ድጋሚ ጠየቁ። ቃለ አቡበከር አሁንም አቡበከር እኔ ያሉ አነ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ከዛ መጅተመዕና ፊ ምሪኢን ኢላ ደኸለል ጀና ይህንን ነገር የተሰበሰበለት ሰው ይህንን ነገር ሁሉ የሰራ ሰው ጀነትን ገባል። ረዋሁ ሙስሊም የዘገቡት ሐዲስ ነው። እና መልካም ስራዎች ላይ መሳተፍ የመሰለ ምንም ነገር የለም። በምንችለው አቅም በቀን የምንሰራቸው ስራዎች ላይ ምስኪንን መጠየቅ ይሄ በቃ ያኔ ከባድ ይመስላል፣ ግን ቀላል ነው። በማንኛውም ህይወታችን ላይ ልናደርገው የምንችለው ጾመኛ መሆን እንችላለን፣ በሽተኛን መጠየቅ እንችላለን። ጀናዛን ለወንዶች ነው፣ ወንዶችን መከተል ትችላላችሁ። ሌሎች ምስኪኖችን መጠየቅ፣ በሽተኛን መጠየቅ፣ ሌሎችን በስልክ ደውላችሁ ሊሆን ይችላል። አይዟችሁ ማለት ራሱ ቀላል ነገር አይደለም። እንዴት ናችሁ ብሎ መጠየቅ ራሱ ቀላል ነገር አይደለም። እና በምንችለው አቅም ጣዓ ላይ አላህ ሱብሓነሁ ወተዓላ በሚያዘው ነገር ላይ መታዘዝ ይኖርብናል። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በል ብሎ ሲነግራቸው አምላካችን አላህ ሱብሓነሁ ወተዓላ ሱረቱል አሊ ኢምራን ላይ ቁል በላቸው አንተ ሙሐመድ ኢንኩንቱም ትሕቡነ አላህን የምትወዱ ከሆነ ፈተቢዑኒ ተከተሉ ይሕቢብኩሙላህ አላህ ይወዳችኋልና ወየግፊር ለኩም ዙኑበኩም ወንጀላችሁንም ይምርላችኋልና ብለህ ንገራቸው እያለ አምላካችን አላህ አዘ ወጀል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይነግራቸዋልና እኛ አላህና መልእክተኛውን በተለይ መልእክተኛውን እንወዳለን የምንል ከሆነ ሱናቸውን እግር በእግር መከተል መቻል አለብን። ምክንያቱም አላህ ያዘዘውን ትእዛዝ ነው እሳቸው ያዘዙን። እነሳቸውን ከተከተልን አላህ ሱብሓነሁ ወተዓላ እንወዳለን ማለት ነው። እሳቸውን ግን የምንቃረን ከሆነ ቢድዓ ላይ ሽርክ ላይ የምንወድ ከሆነ አላህ ሱብሓነሁ ወተዓላ ካዘዘን ውጭ የምንሄድ ከሆነ ግን ጀሀነም እሳት ውስጥ ነው የምንገባው። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ቁል አጢዑላህ ወረሱል አላህን ተገዙ መልእክተኛውንም ታዘዙ። ፈኢን ተወለው እምቢ ካሉ ፈኢነላህ ላ ዩሒቡል ካፊሪን እምቢ ካሉ ግን እነዛ ከሃዲ የሆኑ ህዝቦችን አይወድምና እያለ አምላካችን አላህ አዘ ወጀል ይናገራልና በምንችለው አቅም ጣዓ ላይ በጣም ጎበዝ መሆን መቻል አለብን። አላህ ሱብሓነሁ ወተዓላ ከመልካም ሰዎች አድርገን። አላህ ይሕፈዝኩም። አሰላሙ አለይኩም።